ጠቢቡ ሰለሞን የተናገረውን የጥበብ ቃል ስፍራውን ትቶ የሚሄድ ሰው ቤቱን ትቶ እንደሚበር ወፍ ነው ብሎ ይናገራል። ስፍራውን የሚለቅ ሰው ስፍራውን ትቶ የሚሄድን ሰው የሚያነጻጽረው ቤቱን ትቶ እንደሚበር ወፍ እንደሚበር እርግብ ነው። ወፍ የመኖሪያ ጎጆውን በብዙ ድካም በብዙ ምልልስ ራሱ በራሱ የሚገነባ ፍጥረት ነው። ወፍ አንድ ጊዜ ደክሞ ለፍቶ ከሰራ በኋላ ርቆ ለቆት ከሄደ ያለው አማራጭ እንደገና በሄደበት ቦታ የሚኖርበትን ቤት የሚኖርበትን ህይወት በብዙ ምልልስ መስራት ይጠበቅበታል። እዛ ሲሄድ ሰርቶ የሚጠብቀው የለም። ድሮም ቢሆን ለራሱ ቤቱን ያበጀው ራሱ ስለሆነ ደግሞ በአንድ ቀን አይደለም በሁለት ቀን አይደለም ደግሞ በሁለት ምልልስ በሶስት ምልልስ አይደለም የሚሰራው። በብዙ ምልልስ በብዙ ድካም በብዙ ልፋትና ጥረት ስለሆነ የሚሰራው ያለው አማራጭ እንደገና መስራት ነው። ልመለስ እንኳን ብሎ ቢል ወይ ሰዎች ወስደው መጫወቻ ያደርጉታል አህሊያ ሌላ ገብቶ ይኖርበታል። የእግዚአብሔር ቃል ስፍራውን ቦታውን ስለሚለቅሰው የሚናገረው ይሄንን አነጻጽሮ ነው። ሰዎች ለምንድን ነው ስፍራቸውን የሚለቁት ቦታቸውን የሚለቁት ለምንድን ነው ብላችሁ ከጠየቃችሁ በመነሻነት ሁለት መሰረታዊ ሐሳብ ልታገኙ ትችላላችሁ። የመጀመሪያው ያሉበት ሁኔታ ከአቅም በላይ ሲሆንባቸው ያሉበት ሁኔታ ሲከብዳቸው በጣም አስጨናቂና አስቸጋሪ ሁኔታው ሲገቡ ከዛ አስጨናቂና አስቸጋሪ ነገር ለመውጣት ወደ ሌላ ቦታ ወደ ሌላ ስፍራ ሌላ የመኖሪያ አካባቢ ሌላ የአገልግሎት አካባቢ ሌላ የሥራ አካባቢና ሁኔታ ይፈልጋሉ እና አንዱ ሰዎች ስፍራቸውን እንዲለቁ የሚያረጋቸው አንዱ ምክንያት እሱ ነው። ሁለተኛው ምክንያት ደግሞ የተሻለ አማራጭ ፍለጋ ሰዎች ስፍራቸውን ይለቃሉ። አሁን ካሉበት ይልቅ የተሻለ ገቢ ለማግኘት የተሻለ ስራ ለመስራት የተሻለ ኑሮ ለመኖር ይመቸኛል ይጠቅመኛል ብለው ወደሚሉት ወደዛ መጓዝ መሄድ ይፈልጋሉ። አንዳንድ ሰዎች ስፍራቸውን የሚለቁበት ምክንያት ለምን አልተከበርኩም የሚል ባሉበት ቦታ ተገቢው ክብር አልተሰጠኝም ተገቢው ቦታ አልተሰጠኝም ተገቢው ትኩረት አልተሰጠኝም የሚል ምክንያት ስፍራቸው እንዲለቁ ያደርጋቸዋል። ወይ ደግሞ ሌሎቹ ለምን አልተሰማሁም በማለት በሚገባ አልተደመጥኩም አልተሰማሁም ትኩረት አልተሰጠኝም ብለው ስለሚያስቡ። ሌሎች ደግሞ ስፍራቸውን የሚለቁበት ምክንያት ምንድነው? እኔ የምወደው ነገር ለምን አልሆነም ብለው ስፍራቸውን ይለቃሉ። እነሱ የሚፈልጉት እነሱ የሚወዱት እነሱ የሚደሰቱበት ነገር ስላላቸው ያ የሚወዱትን የሚደሰቱበትን ነገር ሲያጡ ያንን የሚፈልጉትን ነገር ሊያገኙ ወደሚችሉበት ቦታና አካባቢ ለቀው ይሄዳሉ ወይም ስፍራቸውን ይለቃሉ። ሌሎች ደግሞ ስፍራቸውን የሚለቁበት ምክንያት ምንድነው? ተገቢውን ዕውቅና አላገኘሁም ብለው ሲያስቡ ስፍራቸውን ይለቃሉ። እንደሚገባ ዕውቅና አላገኘሁም ትኩረት አላገኘሁም ወይም ደግሞ አልተመሰገንኩም በማለት ስፍራቸውን የሚለቁ ሰዎች አሉ። ሌሎች ደግሞ አልተመቸኝም ብለው ስፍራቸውን ይለቃሉ። በአንድም ይሁን በሌላ ምክንያቶች ሰዎች ስፍራቸውን ይለቃሉ። በዋነኛነት ያሉበት ሁኔታ ከአቅም በላይ ሲሆን ሲከብዳቸው ያሉበትን ሁኔታ መቋቋም ሲሳናቸው ሌላ ቀለል ወዳለ አዲስ ወደሆነ ምቾትና የሚጠብቁትን